Questions 21 to 25 are based on a data given in the table below. Answer each of the questions based on the given data. Table, a data on the number of different categories of vehicles sold by a company over 5 years in thousands. ከጥያቄ 21 እስከ 25 ድረስ ያሉትን እንድንመልስ የተፈለገው እዚህ ቴብል ውስጥ በተሰጠን ዴታ መሰረት ነው። እዚህ ቴብል ውስጥ የተሰጠን ዴታ ደግሞ ምንድነው? አንድ ካምፓኒ ለ5 ዓመታት የሸጣቸው የተለያዩ የተሽከርካሪ አይነቶች ብዛት ነው። 5 ዓመታት ከ1996 ዓመተ ምህረት እስከ 2000 ዓመተ ምህረት ድረስ ያሉት ሲሆኑ የተሽከርካሪዎቹ አይነት ደግሞ ሄቪ ቪክልስ፣ ላይት ኮመርሻል፣ ካርስ፣ ጂፕስ እና ቱ ዊለርስ ናቸው። እዚህ ቴብል ውስጥ በተጨማሪ የተሰጠን ኢንፎርሜሽን ደግሞ ምንድነው? ለእያንዳንዱ ዓመታት ካምፓኒው የሸጠው አጠቃላይ የተሽከርካሪዎች ብዛት ነው። በተጨማሪም ደግሞ ለእያንዳንዱ የተሽከርካሪ አይነት ካምፓኒው በእነዚህ 5 ዓመታት የሸጠው አጠቃላይ የተሽከርካሪ ብዛት ተሰጥቶናል እዚህ ጋር። ይሄ ጥያቄ የዳታ ኢንተርፕሪቴሽን ጥያቄ ነው። ስለዚህ የተጠየቅናቸውን ጥያቄዎች የምንመልሰው እዚህ ቴብል ውስጥ የተሰጠንን ዴታ አናላይዝ በማድረግ ነው። ዴታ ደግሞ አናላይዝ ለማድረግ ማወቅ ያለብን ነገሮች አሉ። ለምሳሌ አቨሬጅ እንዴት ካልኩሌት እንደምናደርግ፣ ፐርሰንቴጅ እንዴት ካልኩሌት እንደምናደርግ፣ ፐርሰንቴጅ ኢንክሪዝ እንዴት ካልኩሌት እንደምናደርግ ማወቅ አለብን። ኦኬ፣ አሁን ቀጥታ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 21 In which of the following years was the number of light commercial vehicles sold was 25% of the number of two-wheelers sold on the same years? ጥያቄው ምንድነው የሚለው? በየትኛው ዓመት ነው የላይት ኮመርሻል ተሽከርካሪዎች ሽያጭ ብዛት በተመሳሳይ ዓመት ከተሸጡት የቱ ዊለርስ ተሽከርካሪዎች ሽያጭ ብዛት ጋር ሲነጻጸር 25% የነበረው ነው? በ1998 ነው? በ1999 ነው? በ1996 ነው ወይስ በ2000 ዓመተ ምህረት ነው? ይህን ጥያቄ ለመመለስ እዚህ ምርጫው ላይ ለተሰጡን ለእያንዳንዱ ዓመታት the percentage of the number of light commercial vehicles sold to the number of two-wheelers sold ካልኩሌት ማድረግ አለብን። ይህንን ጥያቄ ፐርሰንቴጅ ካልኩሌት ማድረግ ሳያስፈልገን ጊዜም ብዙ ሳናባክን በቀላሉ የምንሰራበት ሜተድ አለ። እሱ ሜተድ መጨረሻ ላይ አሳያችኋለሁ። መጀመሪያ ግን ፎርማል በሆነው ሜተድ እንስራ። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። ኦኬ the percentage of the number of light commercial vehicles sold in year X to the number of two-wheelers sold in year X እንዴት ነው ካልኩሌት የምናደርገው? the number of light commercial vehicles sold in year X divided by the number of two-wheelers sold in year X ሲባዛ በ100% ብለን ነው። እዚህ ጋር X ሪፕሬዘንት የሚያደርግልን ምንድነው? እያንዳንዱን ዓመት ነው። ለምሳሌ አሁን ኤ ላይ የተሰጠን ዓመተ ምህረት ስንት ነው? 1998 ነው። ስለዚህ መጀመሪያ ለ1998 ካልኩሌት እናደርጋለን ማለት ነው ፐርሰንቴጁን። The percentage of the number of light commercial vehicles sold in year 1998 to the number of two-wheelers sold in year 1998 is equals to the number of light commercial vehicles sold in year 1998 divided by the number of two-wheelers sold in year 1998 ሲባዛ በ100% ይሆናል። ኦኬ the number of light commercial vehicles sold in year 1998 ምን ያህል ነው? ላይት ኮመርሻል ቪክልስ ጋር መጣለን። በ1998 የተሸጠው ብዛት ስንት ነው? 75000 ነው። እዚህ ጋር በቅንፍ in thousands የሚለው ምንድነው? እዚህ ያሉት ሁሉም ቁጥሮች ላይ 3 ዜሮዎች አሉ ማለት ነው። ግን ያው ካልኩሌሽናችን ላይ እነዚህን 3 ዜሮዎች መጨመር ያስፈልገናል። ለምን? የምንሰራው ማካፈል ስለሆነ ይጣፋሉ። ስለዚህ ጀስት እዚህ ጋር ያሉትን ቁጥሮች ብቻ መውሰድ እንችላለን። ስለዚህ the number of light commercial vehicles sold in year 1998 እዚህ ጋር 75 አለን ሲካፈል
the number of two-wheelers sold in year 1998 ስንት ይሆናል? two-wheelers 1998 ላይ 402 አለን እዚህ ጋር 402 ሲባዛ በ100% which is equals to 75 ሲካፈል 402 ስንት ነው? 0.186 ይሆናል ሲባዛ በ100%. ይሄ ሲባዛ ስንት ይሆናል? 18.6% ይሆናል። ስለዚህ ይሄ ማለት ነው the number of light commercial vehicles sold in year 1998 was 18.6% of the number of two-wheelers sold in 1998 ማለት ነው። ግን እዚህ ጋርኛ በየትኛው ዓመተ ምህረት ነው 25% የሚሆነው የተባለው አይደለ? ስለዚህ ያው ኤ አይደለም ማለት ነው። ኦኬ በመቀጠል ቢ ላይ የተሰጠን 1999 ነው። ስለዚህ 1999 ላይ ያለውን ፐርሰንቴጅ ካልኩሌት እናደርጋለን። 1999 the number of light commercial vehicles sold in year 1999 ስንት ነው? light commercial 1999 ላይ እዚህ ጋር 94 አለን ሲካፈል the number of two-wheelers sold in year 1999 ስንት ነው? እዚህ ጋር 418 አለን ሲባዛ በ100% which is equals to 94 ሲካፈል 418 ስንት ይሆናል? 0.225 ይሆናል ሲባዛ በ100% which is equals to 22.5% ይሆናል። ይሄ ማለት ነው አሁንም in year 1999 the number of light commercial vehicles sold was 22.5% of the number of two-wheelers sold in year 1999 ነው። ግን እዚህ ጋር ጠየቅነው እኛ 25% የሚሆንበትን ነው። ስለዚህ ቢም አይደለም ማለት ነው። ኦኬ ሲ ላይ 1996 አለን 1996 በ1996 the number of light commercial vehicles sold ምን ያህል ነው? 1996 እዚህ ጋር 32 አለን ሲካፈል the number of two-wheelers sold in year 1996 ስንት ነው? እዚህ ጋር 349 አለን ሲባዛ በ100% which is equals to 32 ሲካፈል 349 ስንት ይሆናል? 0.092 ይሆናል ሲባዛ በ100% which is equals to 9.2%. ይሄ ማለት ነው በ1996 the number of light commercial vehicles sold was 9.2% of the number of two-wheelers sold በ1996 ማለት ነው። ስለዚህ ሲም 1996 መልሱ አይደለም ማለት ነው። ስለዚህ ያው ሶስቱ መልስ ካልሆኑ መልሱ የሚሆነው ዲ 2000 ዓመተ ምህረት ነው ማለት ነው። እስቲ ካልኩሌት እናድርገው። በ2000 ዓመተ ምህረት ፐርሰንቴጁ ምን ያህል ይሆናል? በ2000 ዓመተ ምህረት the number of light commercial vehicles sold ምን ያህል ነው? 2000 ዓመተ ምህረት 119000 ነው። ያው እዚህ ጋር እንደነገርኳችሁ in thousands ነው የሚለው ግን ያው ስናካፍል ዜሮዎች ስለሚጠፉ ጀስት ቁጥሮቹን ብቻ እንወስዳቸዋለን እዚህ ጋር ያሉትን ሲካፈል the number of two-wheelers sold in year 2000 ምን ያህል ነው? 2000 እዚህ ጋር 476 አለን 476 ሲባዛ በ100% which is equals to 19 ሲካፈል 476 ስንት ይሆናል? 0.25 ይሆናል ሲባዛ በ100% which is equals to 25% ይሆናል ማለት ነው። ስለዚህ in year 2000 the number of light commercial vehicles sold was 25% of the number of two-wheelers sold on the same year which means in year 2000 ማለት ነው። ስለዚህ መልሳችን ዲ ነው ማለት ነው። በ2000 ዓመተ ምህረት ነው number of light commercial vehicles sold 25% of two-wheelers sold የሚሆነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ይሄን ጥያቄ ይሄን ሁሉ ካልኩሌሽን ሳንሰራ በቀላሉ መመለስ እንችላለን። በተለይ እዚህ ጋር ያሉትን ቁጥሮች ስናካፍል ፈተና ላይ ጊዜ ይወስድብናል። ግን ከማካፈል ይልቅ በማባዛት በቀላሉ ይሄን ጥያቄ መመለስ እንችላለን። እዚህ ጋር 25% ማለት ነው 25 ሲካፈል ለ100 ማለት ነው። ይሄ ማለት 1/4 ማለት ነው። ስለዚህ ጥያቄው ምን ብለን ማንበብ እንችላለን?
the number of light commercial vehicles sold was 1/4 of the number of two-wheelers sold on the same years ብለን ማንበብ እንችላለን። ይሄ ማለት ነው የቱ ዊለርስ ቪክል ሽያጭ ከላይት ኮመርሻል ቪክል ሽያጭ ጋር ሲወዳደር 4 እጥፍ የነበረበት ዓመት እንደማለት ነው። ወይም የላይት ኮመርሻል ቪክል ሽያጭ ከቱ ዊለርስ ቪክል ሽያጭ ጋር ሲወዳደር 1/4 የነበረበት ማለት ነው። ስለዚህ 25% ለማግኘት የላይት ኮመርሻል ቪክል ሽያጭ በ4 ስናባዛው የቱ ዊለርስ ቪክል ሽያጭ ጋር እኩል መሆን አለበት ማለት ነው። ስለዚህ እዚህ ጋር መጣና ለምሳሌ በ1998 ዓመተ ምህረት የላይት ኮመርሻል ቪክል ሽያጭ ስንት ነው? 75 ነው አይደል? ስለዚህ 75 ሲባዛ በ4 እናደርጋለን። ስንት ነው? 300 ይሆናል። ማባዛቱ በቃ ኢዚ ነው። ስለዚህ እዚህ ጋር ያገኘነው 300 ነው። በ1998 ግን የተሸጠው የቱ ዊለርስ ቪክል ብዛት ምን ያህል ነው? 402,000 ነው አይደል? ስለዚህ 300 ከ402 ጋር እኩል አይደለም። ኦኬ በ1999 ደግሞ የላይት ኮመርሻል ቪክል ሽያጭ ምን ያህል ነው? 94 ነው። 94 ሲባዛ በ4 እናደርጋለን። ስንት ነው? 376 ይሆናል። የቱ ዊለርስ ቪክል ሽያጭ ደግሞ በ1999 ምን ያህል ነው? 418 ነው። ኦኬ 376 ከ418 ጋር እኩል አይደለም። ስለዚህ ያው ይሄ መልሳችን አይደለም ማለት ነው። በ1996 ደግሞ የላይት ኮመርሻል ሽያጭ ብዛት ምን ያህል ነው? 32 ነው አይደል? 32 ሲባዛ በ4 128 ነው። ግን የቱ ዊለርስ ሽያጭ ብዛት ምን ያህል ነው? 349 ነው። ስለዚህ 128 ከ349 ጋር እኩል አይደለም። ስለዚህ መልሳችን አይሆንም ማለት ነው። ኦኬ በ2000 ዓመተ ምህረት የላይት ኮመርሻል ተሽከርካሪዎች ሽያጭ ብዛት ስንት ነው? 119,000 ነው። ስለዚህ 119 ሲባዛ በ4 እናደርጋለን። ስንት ነው? 476። የቱ ዊለርስ ሽያጭ ብዛትም ስንት ነው? 476። ስለዚህ 476 ከ476 ጋር እኩል ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ስለዚህ እንደዚህ ከማካፈል ይልቅ በማባዛት በቀላሉ መልሱን ማግኘት እንችላለን ማለት ነው። ስለዚህ ሞር ይሄ ታይም ይቆጥባል። ጥያቄ ቁጥር 22 if the same percentage increase in the number of heavy vehicles as in 2000 over 1999 was expected in 2001 over 2000, approximately how many heavy vehicles were sold in 2001? ይሄ ማለት ነው ካምፓኒው በ2000 ዓመተ ምህረት የሸጠው ሄቪ ቪክልስ ብዛት በ1999 ዓመተ ምህረት ከሸጠው ሄቪ ቪክልስ ብዛት ጋር ሲነጻጸር ያለው ጭማሪ በመቶኛ ወይም ፐርሰንቴጅ ኢንክሪስ ካምፓኒው በ2001 ዓመተ ምህረት የሸጠው ሄቪ ቪክልስ ብዛት በ2000 ዓመተ ምህረት ከሸጠው ሄቪ ቪክልስ ብዛት ጋር ሲነጻጸር ያለው ጭማሪ በመቶኛ ወይም ፐርሰንቴጅ ኢንክሪስ ጋር እኩል ከሆነ በ2001 ዓመተ ምህረት ካምፓኒው አፕሮክሲሜትሊ ምን ያህል ሄቪ ቪክልስ ሽጧል ነው። ስለዚህ እዚህ ጋር ዋናው ነገር ምንድነው? ወይም ይሄን ጥያቄ ለመመለስ ዋናው ማወቅ ያለብን ነገር ምንድነው? ፐርሰንቴጅ ኢንክሪስ እንዴት ካልኩሌት ማድረግ እንዳለብን ነው። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። መጀመሪያ የተሰጠን ምንድነው? percentage increase in the number of heavy vehicles sold as in 2000 over 1999 is equals to percentage increase in the number of heavy vehicles sold as in 2001 over 2000 ነው። በመቀጠል ይሄና ይሄንን ማቴማቲካሊ እንዴት ነው የምናስቀምጠው የሚለውን እናያለን። percentage increase in the number of heavy vehicles sold as in 2000 over 1999 ምን ማለት ነው? ወይም ይሄን እንዴት ነው ካልኩሌት የምናደርገው? the number of heavy vehicles sold in 2000 ሲቀነስ the number of heavy vehicles sold in 1999 ሲካፈል the number of heavy vehicles sold in 1999 ሲባዛ በ100% ብለን ካልኩሌት ማድረግ እንችላለን። ይሄን ደግሞ percentage increase in the number of heavy vehicles sold as in 2001 over 2000 በተመሳሳይ ሁኔታ the number of heavy vehicles sold in 2001 ሲቀነስ
the number of heavy vehicles sold in 2000 ሲካፈል the number of heavy vehicles sold in 2000 ሲባዛ በ100% ብለን ካልኩሌት ማድረግ እንችላለን። ከዚህ በኋላ ኢዚ ነው። በቃ ዋናው ይሄ ፎርሙላ ነው። ከዚህ በኋላ በእነዚህ ቦታ እዚህ ጋር ያሉትን ቁጥሮች እየተካን ካልኩሌት ማድረግ ነው የሚጠበቅብን። እዚህ ጋር the number of heavy vehicles sold in 2000 ምን ያህል ነው? እዚህ ቴብል ጋር መጣለን። በ2000 ዓመተ ምህረት ካምፓኒው የሸጠው heavy vehicles ብዛት ስንት ነው? 103,000 ነው። እዚህ ጋር ልበሉ in 1000 ይስላል። ግን ሁሉም ቁጥሮች ላይ 3 ዜሮ ስላለ ስናካፍለው ስለሚጣፋ 3 ዜሮችን መጨመር አያስፈልግም። ስለዚህ 103 ሲቀነስ the number of heavy vehicles sold in 1999 እዚህ ጋር 86 አለን ሲካፈል ለ86 ሲባዛ በ100% which is equals to the number of heavy vehicles sold in 2001 አሁን ይሄ የምንፈልገው ነው። እዚህ ጋር የተሰጠው እስከ 2000 ድረስ ብቻ ነው አይደለ? የጠየቅነው እዚህ ጋር approximately how many heavy vehicles were sold in 2001 የተባልነው። ለካልኩሌሽን እንዲመቸን ይሄንን x እንበለው ሲቀነስ the number of heavy vehicles sold in 2000 እዚህ ጋር 103 አለን 103 እንውሰድ ሲካፈል the number of heavy vehicles sold in 2000 103 ነው ሲባዛ በ100% እዚህ ጋር 100% አለን ሁለቱም ሳይድ እናጣፈዋለን። እዚህ ጋር አሁን አንድ ቫሪያብል ብቻ ነው ያለን x ይሄን በቀላሉ ኮምፒውት ማድረግ እንችላለን። ኦኬ እዚህ ጋር 103 ሲቀነስ 86 ስንት ነው? 17 አለን 17 86ኛ is equals to x minus 103 ሲካፈል ለ103 እዚህ ጋር 17 ሲካፈል ለ86 ሲባዛ በ103 ስንት ይሆናል? 20.36 ይሆናል which is equals to x minus 103 this implies that እዚህ ጋር 103ን ወደዚህ ብንወስደው x ስንት ይሆናል? 20.36 ሲደመር 103 ይሆናል 123.36 ይሆናል። ይሄ approximately 123 ይሆናል። ስለዚህ the number of heavy vehicles sold in 2001 approximately 123,000 ነው ማለት ነው። ስለዚህ መልሳችን A ይሆናል ማለት ነው 123። እዚህ ጋር እንዳያችሁት percentage increase እንዴት ካልኩሌት ማድረግ እንዳለብን ካወቀን ሌላው ካልኩሌሽን በጣም ቀላል ነው። ጥያቄ ቁጥር 23 which one of the following is the percentage of the number of heavy vehicles sold in 1999 to that of the total number of all vehicles sold in 1998 እዚህ ጋር የጠየቅነው ምንድነው? ካምፓኒው በ1999 ዓመተ ምህረት የሸጠው የከባድ ተሽከርካሪዎች ወይም heavy vehicles ብዛት በ1998 ከሸጠው አጠቃላይ ቶታል የተሽከርካሪዎች ብዛት ጋር ሲነጻጸር ምን ያህል ፐርሰንት ነው? ስለዚህ ይሄን ጥያቄ ለመመለስ ፐርሰንቴጅ እንዴት ካልኩሌት ማድረግ እንዳለብን ማወቅ ነው የሚጠበቅብን። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። ኦኬ the percentage of the number of heavy vehicles sold in 1999 to that of the total number of all vehicles sold in 1998 ምን ብለን ካልኩሌት እናደርጋለን? the number of heavy vehicles sold in 1999 ሲካፈል the total number of all vehicles sold in 1998 ሲባዛ በ100% ብለን ካልኩሌት ማድረግ እንችላለን። እነዚህን ዴታ ደግሞ ከቴብል ውስጥ ማግኘት እንችላለን። ስለዚህ the number of heavy vehicles sold in 1999 ምን ያህል ይሆናል? ካምፓኒው በ1999 የሸጠው የከባድ ተሽከርካሪዎች ብዛት ስንት ነው? 86,000 ነው። ያው ሶስቱን ዜሮች አንወስዳቸውም ስለሚጣፉ ጀስት ቁጥሮቹን ብቻ እንወስዳለን እዚህ ጋር ያሉትን። the total number of all vehicles sold in 1998 ምን ያህል ነው? በ1998 ካምፓኒው የሸጠው አጠቃላይ የተሽከርካሪዎች ብዛት ስንት ነው? እዚህ ጋር 1000 አለን ሲባዛ በ100% ይሆናል። እዚህ ጋር 20 በ20 ማጣፋት እንችላለን። 86 ሲካፈል ለ10 ስንት ይሆናል? 8
8.6 ይሆናል ማለት ነው። 8.6%። ስለዚህ the percentage of the number of heavy vehicles sold in 1999 to that of the total number of all vehicles sold in 1998 ምን ያህል ነው ማለት ነው? 8.6% ነው ማለት ነው። ስለዚህ መልሳችን A ይሆናል ማለት ነው። 8.6%። ጥያቄ ቁጥር 24 In which of the following years was the percentage of the number of two-wheelers sold to the total number of vehicles sold during the same year was highest? እዚህ ጋር የተጠየቅነው የቱ ዊለርስ ተሽከርካሪዎች ሽያጭ ብዛት በተመሳሳይ ዓመት ከተሸጡት አጠቃላይ የተሽከርካሪዎች ሽያጭ ብዛት ጋር ሲነጻጸር በየትኛው ዓመት ነው ከፍተኛ ፐርሰንቴጅ የነበረው ነው። ስለዚህ ይህንን ጥያቄ ለመመለስ ምርጫው ላይ ለተሰጡን ለእያንዳንዱ ዓመታት the percentage of the number of two-wheelers vehicles sold to the total number of vehicles sold ካልኩሌት ማድረግ አለብን ማለት ነው። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። ኦኬ the percentage of the number of two-wheelers sold in year Y to the total number of vehicles sold in year Y እንዴት ማግኘት እንችላለን? the number of two-wheelers sold in year Y ሲካፈል the total number of vehicles sold in year Y ሲባዛ በ100% ብለን ማግኘት እንችላለን። እዚህ ጋር Y ሪፕሬዘንት የሚያደርግልን እያንዳንዱን ዓመታት ነው። ለምሳሌ A ላይ ያለን ዓመት ስንት ነው? 1998። ስለዚህ በ1998 ያለውን ፐርሰንቴጅ እንዴት ካልኩሌት እናደርጋለን? the percentage of the number of two-wheelers sold in year 1998 to the total number of vehicles sold in year 1998 is equals to the number of two-wheelers sold in year 1998 ሲካፈል the total number of vehicles sold in year 1998 ሲባዛ በ100% ብለን ማግኘት እንችላለን። ስለዚህ በ1998 the number of two-wheelers sold ምን ያህል ነው? እዚህ ቴብል ጋር እንመጣለን። በ1998 two-wheelers sold 402,000 ነው። 402 ሲካፈል the total number of vehicles sold in year 1998 ምን ያህል ነው? አሁንም እዚህ ጋር እንመጣለን። 1998 ላይ ካምፓኒው የሸጠው አጠቃላይ የተሽከርካሪዎች ብዛት ስንት ነው? 1000 አለን። ያው ሁለቱም ላይ 30 አለ፣ ግን ያው ስናካፍለው ስለሚጣፋ መጨመር ያስፈልገንም እዚህ ጋር ሲባዛ በ100% which is equals to 402 ሲካፈል ለ1000 ስንት ነው? 0.402 ይሆናል ሲባዛ በ100% which is equals to 40.2%. ስለዚህ the percentage of the number of two-wheelers sold in year 1998 to the total number of vehicles sold in year 1998 ምን ያህል ነው? 40.2% ነው። በመቀጠል ለ1997 ዓመተ ምህረት ካልኩሌት እናድርግ። 1997 በ1997 ካምፓኒው የሸጠው the number of two-wheelers ምን ያህል ነው? 1997 323,000 ነው። 323 እንወስዳለን። ቶታል ነምበር ኦፍ ቪክልስ ደግሞ ምን ያህል ነው የሸጠው ካምፓኒ በ1997? እዚህ ጋር ነው ያለን 846 ሲባዛ በ100% which is equals to 323 ሲካፈል 846 0.382 ይሆናል ሲባዛ በ100% which is equals to 38.2% ይሆናል ማለት ነው። ስለዚህ the percentage of the number of two-wheelers sold in year 1997 to the total number of vehicles sold in year 1997 was 38.2% ነው ማለት ነው። በመቀጠል 1999 ካልኩሌት እናድርግ። 1999 the number of two-wheelers sold in year 1999 ምን ያህል ነው? 1999 እዚህ ጋር መጣለን two-wheelers 418 አለን ሲካፈል ቶታል ደግሞ ነምበር ምን ያህል ነው?
1143 አለን ሲባዛ በ100% which is equals to 418 ሲካፈል 1143 0.366 ይሆናል ሲባዛ በ100% which is equals to 36.6% ይሆናል ማለት ነው። ስለዚህ the percentage of the number of two-wheelers sold in year 1999 to the total number of vehicles sold in year 1999 was 36.6% ነው ማለት ነው። በመጨረሻ 1996 አለን ዲ ላይ 1996 ካምፓኒው በ1996 የሸጠው two wheelers vehicles ብዛት ምን ያህል ነው? 1996 ሲጋመጣለን 349 አለን 349 ሲካፈል ቶታሉ ደግሞ 750 አለን 750 ሲባዛ በ100% which is equals to 349 ሲካፈል 750 0.465 ይሆናል ሲባዛ በ100% which is equals to 46.5% ይሆናል። ስለዚህ እየጠየቅነው ምንድነው? ሃይስት ፐርሰንቴጅ በየትኛው አመት ነው የነበረው ነው አይደለ? ስለዚህ ከዚህ ውስጥ ሃይስት የሆነውን ማውጣት ነው። ሃይስት የሆነው እዚህ ጋር ስንት ነው? 46.5% ነው። ይሄም በየትኛው ዓመተ ምህረት ነው? በ1996 ዓመተ ምህረት ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ጥያቄ ቁጥር 25 For which of the following category of vehicles that the percentage increase in the sale in 1997 over the previous year was maximum? ጥያቄው ምንድነው የሚለው? ለየትኛው የተሽከርካሪ አይነት ነው ካምፓኒው በ1997 ዓመተ ምህረት የሸጠው ከቀዳሚው ዓመት ሽያጭ ጋር ሲነጻጸር ከፍተኛ ጭማሪ በመቶኛ ወይም percentage increase ያለው ነው። እዚህ ጋር ለ1997 ዓመተ ምህረት ቀዳሚው ዓመት ያው 1996 ዓመተ ምህረት ነው። ስለዚህ ምርጫው ላይ ለተሰጡን የተሽከርካሪ አይነቶች ካምፓኒው በ1997 ዓመተ ምህረት የሸጠው የተሽከርካሪ ብዛት በ1996 ዓመተ ምህረት ከሸጠው የተሽከርካሪ ብዛት ጋር ሲነጻጸር ያለውን percentage increase ካልኩሌት ማድረግ አለብን ማለት ነው። ስለዚህ ይህን ጥያቄ ለመመለስ percentage increase እንዴት ካልኩሌት ማድረግ እንዳለብን ማወቅ ነው የሚጠበቅብን። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። ኦኬ the percentage increase in the sale of V vehicles in 1997 over the previous year which means 1996 እንዴት ነው ካልኩሌት የምናደርገው? the number of V vehicles sold in 1997 minus the number of V vehicles sold in 1996 ሲካፈል the number of V vehicles sold in 1996 ሲባዛ በ100% ብለን ነው። እዚህ ጋር V ሪፕሬዘንት የሚያደርግልን የቪክሉን አይነት ነው። ሶ እዚህ ጋር ያሉን ለምሳሌ ጂፕስ፣ ላይት ኮመርሻል፣ ካርስ፣ ቱ ዊለርስ አለ አይደለ? መጀመሪያ ላይ ኤ ላይ ምንድነው ያለን? ጂፕስ ነው። ስለዚህ መጀመሪያ ለጂፕስ ካታጎሪ percentage increase ካልኩሌት እናደርጋለን። ጂፕስ አለን። ስለዚህ the percentage increase in the sale of Jeeps vehicles in 1997 over the previous year which means 1996 is equals to the number of Jeeps vehicles sold in 1997 minus the number of Jeeps vehicle sold in 1996 ሲካፈል the number of Jeeps vehicle sold in 1996 ሲባዛ በ100% ብለን ማግኘት እንችላለን ማለት ነው። ስለዚህ the number of Jeeps vehicles sold in 1997 ምን ያህል ነው? እዚህ ጋር መጣለን። በ1997 ካምፓኒው የሸጠው የጂፕስ ቪክል ብዛት 178,000 ነው። 178 ሲቀነስ በ1996 የሸጠው ደግሞ ምን ያህል ነው? ጂፕስ ቪክል 146 ነው። 146 ሲካፈል በ1996 የሸጠው 146 ነው ሲባዛ በ100% ይሆናል። which is equals to 178 ሲቀነስ 146 32 ይሆናል። 32 ሲካፈል ለ146 ሲባዛ
በ100% which is equals to 32 ሲካፈል 146 0.219 ይሆናል ሲባዛ በ100% which is equals to 21.9% ይሆናል ማለት ነው። ስለዚህ the percentage increase in the sale of Jeep's vehicles in 1997 over 1996 was 21.9% ነው ማለት ነው። በመቀጠል ለላይት ኮመርሻል ቪክልስ percentage increase ካልኩሌት እናደርጋለን። light commercial vehicles, the number of light commercial vehicles sold in 1997 ምን ያህል ነው? light commercial 1997 66 አለን እዚህ ጋር ሲቀነስ 1996 ደግሞ 32 አለን ሲካፈል ለ32 ሲባዛ በ100% equals to 66 ሲቀነስ 32 34 ይሆናል 34 ሲካፈል ለ32 ሲባዛ በ100% which is equals to በበሉ እዚህ ጋር ኑሜሬተሩ ከዲኖሚኔተሩ ይበልጣል 34 ሲካፈል ለ32 ስንት ይሆናል 1.06 ይሆናል ሲባዛ በ100% which is equals to 106% ይሆናል። ይሄ ማለት ነው ከእጥፍ በላይ ሽጧል ማለት ነው። በ1997 1996 ከሸጠው ከእጥፍ በላይ ሽጧል ማለት ነው። ስለዚህ the percentage increase in the sale of light commercial vehicles in 1997 over 1996 was 106% ነው ማለት ነው። በመቀጠል cars vehicles percentage increase ካልኩሌት እናደርጋለን። cars ካምፓኒው በ1997 የሸጠው cars vehicle ብዛት ምን ያህል ነው? 236 አለን እዚህ ጋር 236 ሲቀነስ በ1996 ደግሞ 202 ነው ሲካፈል ለ202 ሲባዛ በ100% is equals to 236 ሲቀነስ 202 34 ይሆናል 34 ሲካፈል 202 ሲባዛ በ100% which is equals to 34 ሲካፈል 202 ስንት ይሆናል 0.168 ይሆናል ሲባዛ በ100% which is equals to 16.8% ይሆናል ማለት ነው። ስለዚህ the percentage increase in the sale of cars vehicles in 1997 over 1996 was 16.8% ነው ማለት ነው። ኦኬ በመቀጠል ለtwo wheelers vehicles percentage increase calculate እናድርግ። two wheelers ኦኬ ካምፓኒው በ1997 ዓመተ ምህረት የሸጠው two wheelers vehicle ብዛት ምን ያህል ነው? 323 ነው ሲቀነስ በ1996 ደግሞ የሸጠው ብዛት 349,000 ነው ሲካፈል ለ349 ሲባዛ በ100% which is equals to 323 ሲቀነስ 349 minus 26 ይሆናል ሲካፈል 349 ሲባዛ በ100% እዚህ ጋር ልብ በሉ minus 26 ነው ያገኘነው። ይሄ ማለት ነው ለtwo wheelers vehicles በ1997 የነበረው ሽያጭ ከ1996 ከነበረው ሽያጭ ጋር ሲነጻጸር ያንሳል ማለት ነው። minus 26 ሲካፈል 349 ስንት ይሆናል? minus 0.074 ይሆናል ሲባዛ በ100% which is equals to minus 7.4% ይሆናል ማለት ነው። ስለዚህ ካምፓኒው በ1997 ዓመተ ምህረት የሸጠው two wheelers vehicles ብዛት ከ1996 ዓመተ ምህረት ከሸጠው two wheelers vehicles ብዛት ጋር ሲነጻጸር በ7.4% ቅናሽ አሳይቷል ወይም ቅናሽ ነበረ ማለት ነው። ኦኬ እዚህ ጥያቄ ላይ ጠየቅነው ምንድነው አሁን ማክሲመም የሆነው የትኛው ነው የተባለው አይደለ? ስለዚህ እዚህ ጋር ካልኩሌት ያደረግናቸውን ፐርሰንቴጆች እናወዳድራለን። ማክሲመም የሆነው የትኛው ነው? ይሄ ነው ማለት ነው ለላይት ኮመርሻል ቪክልስ ማለት ነው። ስለዚህ the category of vehicles that the percentage increase in the sale in 1997 over the previous year was maximum for light commercial vehicles ነው ማለት ነው። ስለዚህ መልሳችን
ቢ ይሆናል ማለት ነው። ላይት ኮመርሻል ቪክልስ